ስንፍና የችግር እመቤት። መስነፍ በወቅቱ ጥሩ ስሜት ያለው ይመስላል። በብርድ፣ በሌሊት፣ በዝናብ ከባድ በሚመስል ሁኔታ ውስጥ መስራት፣ ማጥናት ወይም ደግሞ ሌላም ነገር ማድረግ ሲጠበቅብን በቅርባችን ያለውን ቀላል ነገር ስንመርጥ ሊያዝናናን ይችላል። በወቅቱም ማድረግ የሚጠበቅባቸውን የሚያደርጉ ሲለፉ እነርሱ ፋራ እንደሆኑ በማሰብ እኛ ልንዝናና ምንችል ይሆናል። አሁን በወጣትነታችን ምንም ነገር ብናደርግ አያሸማቅቅም። ካለፈም በኋላ መመለስ ይቻላል። ነገር ግን የሥነ ልቦና ዋጋ ያስከፍላል። እስቲ ከሰለሞን ምሳሌዎች አንዳንዶቹን እንመልከት። ምሳሌ 6:4-11 አንተ ታካች ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልከት፣ ጠቢብ ሁን። አለቃና አዛዥ ገዚም ሳይኖራት መብሏን በበጋ ታሰናዳለች፣ መኗንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ፣ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። ከዚህ ጥቅስ ስንፍና ማለት ወቅትና ጊዜን አለማወቅ እንዲሁም የሰዓቱን ጉዳይ በሰዓቱ ትኩረት ሰጥቶ አለመጨረስ ይሆናል። ሰነፍ ሴት ሁከተኛ ናት፣ ሐሳብ የላትም፣ አንዳችም አታውቅም። 9:13 ስንፍና ማለት በሆነ ነገር እውቀት ማጣት ማለት ነው። ጠቢብ ልጅ አባቱን ደስ ያሰኛል፣ ሰነፍ ልጅ ግን ለእናቱ ሐዘን ነው። 10:1 ስንፍና ለእኛ ብቻ ሳይሆን ለወላጆቻችን የልብ ሐዘን በመፍጠር አንገት ያስደፋቸዋል፣ እንዲሸማቀቁም ምክንያት ይሆናል። ብልሃተኛ ሴት ቤቷን ትሰራለች፣ ሰነፍ ሴት ግን በእጇ ታፈርሳለች። 14:1 ስንፍና እድሎችን ያበላሻል። ታካሽ ሰው እጁን በወቅቱ ያጠልቃል፣ ወደ አፉስ እንኳን አይመልሳትም። 19:24 በጠገቡ ያሉትን እድሎችን የማይጠቀም ሰው ማለት ነው። በዚህ ምክንያት በድህነት በመማቀቅ ራሱን የሚበደል ሰው ማለት እንችላለን። ታካሽ ሰው በብርድ ምክንያት አያርስም፣ ስለዚህ በመከር ይለምናል፣ ምንም አያገኝም። 24 ሰበበኛ ምክንያት ፈጣሪ፣ ለእያንዳንዱ መፍትሄ ችግር አፍላቂ፣ ጊዜውን ወጣትነቱን ለመልካም ተግባር የማይጠቀም ቀላልና ትርጉም